እዚህ ጧት ጧት የምታዩቸው መንገድ የሚያጸዱ ሰዎች በጣም ዝቅተኛ ክፍያ የሚከፈላቸው ሰዎች ናቸው። ነገር ግን ሰዎች በመኪና እየሄዱ መኪና የሚነዱ ሰዎች ሃይላንድ ጠጥተው አስፓልት ላይ ጥለው ይሄዳሉ። በመኪናቸው ይዘው አንድ ቦታ ማቆየት በጣም ቀላል ሆኖ ሳለ ያችን መኪና ማጽዳትና ከተማ ማቆሸሽ እንደ ዕውቀት የሚያስቡ ማለት ነው። መኪናዋ ንጹህ ናት፣ ከተማው ቆሻሻ ነው። ይሄ የሆነበት ምክንያት እውነት ለመነጋገር ኢትዮጵያ ውስጥ ወጣት ከየትም ሀገር ሲነጻጸር በቂ ከትምህርትም አንጻር ከነችግሩም ቢሆን የተወሰነ የተማሩ ሰዎች ያሉበት የጉልበት ችግር የማይታይበት ግን ሰው ስራውን ጠንቅቆ መስራት የማይችልበት ሀገር የራሱን ነገር ጽድት አድርጎ ቆርጦ ቀብሮ የነበረውን አጽድቶ መሄድ የሚባል ነገር ኢትዮጵያ ውስጥ የለም። አንዱ ያለማል፣ አንዱ ያፈርሳል፣ አንዱ ያለማል፣ አንዱ ያፈርሳል።